እንደዘበት ሊጠፋ ሁሉም እንደዘበት ሊያልፍ ነው። በጌታ በኢየሱስ የጸና ሲኦል ሊገባ ነው ሊያልፍ ነው። ሁሉም እንደዘበት ሊጠፋ ሁሉም እንደዘበት ሊያልፍ ነው። በጌታ በኢየሱስ የጸና ሲኦል ሊገባ ነው ሊያልፍ ነው። የሚገዛ ይደሰት በፍጹም የሚሸጥ ማያልቅስ ጭራሽ የዚህ ዓለም ሀብትና ንብረት መሆኑ አይቀርምና ብላሽ ሁሉም ትቢያ ሆኖ ከቀረ ሁሉም ከጠፋ እንደ ጢስ በኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ? ሁሉም እንደዘበት ሊጠፋ ሁሉም እንደዘበት ሊያልፍ ነው። በጌታ በኢየሱስ የጸና ሲኦል ሊገባ ነው ሊያልፍ ነው። ሁሉም እንደዘበት ሊጠፋ ሁሉም እንደዘበት ሊያልፍ ነው። በጌታ በኢየሱስ የጸና ሲኦል ሊገባ ነው ሊያልፍ ነው። የዚህች ዓለም መልክ ኃላፊ ነውና በጊዜው ተለዋጭ የሚደሰት ይዘን የሚያዝን እጅግ ይደሰትና ይፈንጭ። ሁሉም እንዳልነ እንደ እግዚአብሔር ፈቃድ ወንድማችንን ደምሴ አንሺሶን በዛሬ ዕለት በጌታ አጠራር ወደ ጌታ ስለተወሰደ ሁላችንም ወንድማችንን እንሸኛለን። ሁላችንም በዚህ ምድር የምንኖር አይደለም። ሁሉም ሰው በየተራ የምንነድበት ነው። ሁሉም በየተራ ይሄዳል። የእግዚአብሔርን ቃል የምንካፈለው ዮሐንስ ወንጌል ምዕራፍ 5 ቁጥር 24 ያለውን ክፍል እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ቃሉን እንዳነበብኩ 5 ሐሳቦች አሉ። ክርስቶስን ላመኑ ሰዎች ያለው ተስፋ መጽሐፍ ቅዱሳችን የሚናገር አሁን ካነበብኩት ክፍል ጌታችን ኢየሱስ ክርስቶስ የተናገረውን 2 ሐሳብ እናገራለሁ። አንደኛ እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው እንጂ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም የሚል አንደኛ ሐሳብ ከሞት ወደ ዘላለም ሕይወት መሸጋገሪያ ነው። ይህንን ሞት እንቅልፍ ነውና እንቅልፍ ሁላችንም ማታ ተኝተን ነገ ማለዳ ሲሆን እንደምንነሳ ይሄ የትንሣኤ ያለ ሞት እንቅልፍ ነው። ስለዚህ ወደ ሕይወት መሻገሪያ ነው። ኢየሱስ ክርስቶስን ላመኑት የሥጋ ሞት የመጀመሪያ አዳማዊ ሞት ወደ ዘላለም ሕይወት መሻገሪያ ነው እንጂ ሞት አይደለም። ሞት የሚባለው የዘላለም ሞት ነው። ይህንን ሞት የሚሞቱ እነማን ናቸው ብትሉ ኢየሱስ ክርስቶስ ጌታ እንደሆነ እግዚአብሔር ለዓለም እንደላከ ለዓለም ኃጢአት መከራ እንደተቀበለ እንደተሰቀለ ወደ ሲኦል እንደሄደ በሶስተኛ ቀን ከሙታን እንደተነሳ ወደ አብ እንዳረገ ደሞ ተመልሶ እንደሚመጣ የማታምን ነፍስ ሁሉ የዘላለም ሞት አላት። የእግዚአብሔር ቃል እንደሚናገር ይሄ የዘላለም ሞት ይባላል። ስለዚህ ይሄ በእኛ ቋንቋ ሞት የሚባለው በእግዚአብሔር ቃል እንቅልፍ ነው። አንቀላፋ አረፈ ነው። ስለዚህ ወንድማችን አንቀላፍቷል። ምክንያቱም መድኃኒታችንን ኢየሱስ ክርስቶስን የተቀበለ ያመነ ያረጋገጠ የመሰከረ ስለሆነ አንቀላፍተዋል።
ስለዚህ ወደ ዘላለም ሕይወት መሸጋገሪያ ነው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 24 ያለው ይህንኑን ቃል ነው። ሁለተኛ ወደ ፍርድ አይመጣም። ፍርድ የለውም። የዘላለም ፍርድ የሚጠብቃቸው ኢየሱስ ክርስቶስን ላላመኑ ወደ ኢየሱስ ክርስቶስ መጥቶ ኃጢአታቸውን ላልነጹ የዘላለምን ሕይወት ላልተቀበሉ ፍርድ አላቸው። ሁለተኛ ኢየሱስ ክርስቶስ ምንድነው ያለው? ወደ ምን አይመጣም? ወደ ፍርድ አይመጣም። ይሄ ነው ልዩነቱ። ያመኑትና ያላመኑት ልዩነቱ ይሄ ነው። አንደኛ ወደ ዘላለም ሕይወት መሸጋገሪያ ነው። ሁለተኛ ደግሞ ወደ ፍርድ አይመጣም የሚል አይፈረድበትም ነው። ዮሐንስ ወንጌል 3:15 ይሄንኑን ትመለከታላችሁ። እዚህ ቦታ ምዕራፍ 5 ቁጥር 24 ላይ ወደ ፍርድ አይመጣም ይላል። 3:15 ላይ ደግሞ አይፈረድበትም ይላል። ክብር ለእግዚአብሔር ይሁን። አይፈረድበትም፣ ከፍርድ ነፃ ሆኗል። ክብር ለጌታ ይሁን። አማኞች ደስ የሚለን ይሄ ነው። በእኛ የሚደረግ ፍርድ የለም። ከፍርድ ሁሉ ነፃ ወጥተናል ማለት ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ። ብንሞት እኛን የሚጠብቀን የዘላለም ሕይወት እንጂ ፍርድ የለንም። ሶስተኛ ሕያዋን ይሆናሉ የሚል ነው። ዮሐንስ ወንጌል ምዕራፍ 11:25 ላይ የሚያምንብኝ ቢሞት እንኳን ይላል ጌታችን ኢየሱስ ክርስቶስ። በአልዓዛር ሞት ላይ የተናገረ ቃል ነው። የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ኢየሱስ ክርስቶስን አምኖ የሚሞቱ ሕያዋን ናቸው። በእምነት ጸንተው በኢየሱስ ክርስቶስ ሥራ አምነው ወደ ጌታ የሚሰበሰቡ ሕያዋን ይሆናሉ ይላል። ሶስተኛ ሐሳብ። አራተኛ የእግዚአብሔር ቃል እንደሚነግረን ዮሐንስ ራእይ ምዕራፍ 14 ቁጥር 13 ላይ እንደዚህ ይላል፣ ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው፣ መንፈስም አዎን ከድካማቸው ያርፉ ዘንድ ይላል። ክብር ለጌታ ይሁን። ከድካማቸው ያርፉ ዘንድ እነሱ በጌታ የሚሞቱ ምንድን ናቸው? ብፁዓን ናቸው፣ የተባረኩ ናቸው። ኢየሱስ ክርስቶስን በማመን ጸንቶ የሚያርፉ ከድካማቸው አረፉ እንጂ ወደ ስቃይና ወደ መከራ አይሄዱም። የተባረኩ ናቸው ይላል። አምስተኛና የመጨረሻ ተስፋ በትንሣኤ ቀን ይነሳሉ የሚል ነው። ክብር ለጌታ ይሁን። በትንሣኤ ቀን ይነሳሉ። ትንሣኤ አላቸው። በክርስቶስ ቀን ይነሳሉ። ወደ ዘላለም መንግሥት ይሄዳሉ። ጌታ መጥቶ ይሰበስባቸዋል። ቅድም እንደተነበበ እኔም ሁለተኛ ይመጣለሁ ወደ እኔም ይወስዳቸዋለሁ የሚል ቃል አለ። በዚህ ቃል አምኖ የሚሞቱት መቃብር መያዝ አይችልም፣ ምድር መያዝ አትችልም። ከያሉበት ሁሉም ይነሳሉ። ኢየሱስ ሲመጣ ሙታን ሆኖ የነበሩ በትንሣኤ ወደ ጌታ ይሄዳሉ። የአማኞች ተስፋ ኢየሱስ ክርስቶስ ነው። እሱ ይመጣል። ስለዚህ ለእያንዳንዳችን ይሄ የሚሞተው ሰውነት በሕያው ሰውነት ይዋጣል፣ ወደ መንፈሳዊ አካል ይሄዳል። እግዚአብሔር የማይሞተውን ማንነት ይሰጠናል። የማይሞተውን ሰውነት፣ የማይሞተውን ዘላለማዊ የሚሆነውን ይሄ ከምድር የተፈጠረው ማንነት ይለወጣል። ክብር ለእግዚአብሔር ይሁን። ስለዚህ በትንሣኤ ቀን ይነሳሉ። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 እናያለን። ስለዚህ ወገኖቼ በዚህ ቃል እንጽናና። ሁላችንም ልባችን አዝሯን ወንድማችን ላይ፣ ነገር ግን አንድ ቀን በትንሣኤ እንገናኛለን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ይመጣል። ሁላችንም በተራ ብንሄድ፣ ምናልባት በሕይወት እያለን ጌታ ቢመጣ ሁላችንም ወደ እግዚአብሔር ክብር ወደ አብ ቀኝ ከክርስቶስ ጋር ለመሆን እንሄዳለን። ቦታ አዘጋጅላቸዋለሁ ያለ ጌታ ታማኝ አምላክ ነው። ስለዚህ
ለሁላችንም ለአማኞች ተስፋ ያለ ሕይወት እንኖራለን። የእግዚአብሔር የአምላካችን ስም የተባረከ ይሁን። ለኔና ለናንተ ይህንን የተስፋ ቃሎች የሰጠ የሰማይና የምድር ንጉሥ ለሰው ልጆች ነፍስ ቤዛ የሰጠው ነፍሱን ፈቅዶ ሕይወቱን ሰጥተው እኛን ያዳንን የናዝሬቱ ኢየሱስ የእግዚአብሔር ልጅ የተባረከ ይሁን፣ የተመሰገነ ይሁን። ስለዚህ በዚህ ተስፋ እየተጽናናን ይህንን አስክረን እንሸኛለን። ሁላችንም ስለ ቃሉ እንጸልያለን። ሁላችንም እንጸልያለን። በሰማይና በምድር ብቻይ ታላቅ ሆንክ የዘላለም አባት የዘመናት ሁሉ ንጉሥ ጌታ እግዚአብሔር ሆይ በዚህ ሰዓት በዚህ በወንድማችን ወደ አንተ በመሄድ ምክንያት በዚህ ቦታ ደግሞ በሕይወት ላለን ለኛ ደግሞ ቃልህ ጌታ ሆይ ተሰብኳል። ቃል የሚሰበከው በሕይወት ያለን ለኛ ስለሆነ አባት እግዚአብሔር አምላካችን ሆይ በዚህ በሰመነው ቃል ደግሞ ተጽናንተን ነገ ደግሞ ጌታ እግዚአብሔር አምላካችን ሆይ ሳሆን ዛሬ ማወቅ አለብንን ነገር ደግሞ አውቀን ተረተን ካንተ ከእግዚአብሔር ጋር ደግሞ መኖር እንዳለብን ከቃሊ ደግሞ ተምረናል ተመክረናልና በሰመነው ቃል ደግሞ ጸንተን መቆም ይሁንልን። እንድታጽናናቸውና እንድታበረታቸው በጌታ በኢየሱስ ስም እንጸልያለን። አባት እግዚአብሔር አምላካችን ሆይ አንተ ጌታው የምታጽናና አምላክ ነህ፣ የሚደግፍ አምላክ ነህ። ያዘኑትን ደግሞ በማጽናናት የታወቅክ አምላክ ነህና ፍጹም የሆነው መጽናናት አባት እግዚአብሔር አምላካችን ሆይ ለቤተሰብና ለቤተ ዘመድ ሁሉ እንዲሆን በኢየሱስ ስም እንጸልያለን። ቀን 14/04/2026 የወንድም ደምሴ አጭር የሕይወት ታሪክ። ወጣት ደምሴ አንሽሶ ከወላጅ አባቱ ከአቶ አበጋዝ አንሽሶ ባላና ከወላጅ እናቱ ከወይዘሮ ባጆ ዳኛ ሆቆሮ ባድያ ዞን በሻሾጎ ወረዳ አፍቶ አቱራንቾ ቀበሌ ልዩ ስሙ ጎላ በሚባል ንዑስ ህዳር 16/3/1974 ዓመተ ምህረት ተወለደ። ወጣት ደምሴ ለቤተሰቦቹና ለአካባቢው በጣም የሚወደድ ታዛዥ፣ ስራ ወዳድ፣ ትጉና ታታሪ፣ ሰው አክባሪ ወጣት ነበር። ወጣቱ እድሜው ለትምህርት እስኪደርስ ቤተሰቡን እርሻ በማረስ ከብትና ፍየል በመጠበቅ አገልግሏል። እድሜው ለትምህርት ሲደርስ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ከ1 እስከ 7 በአፍቶ ጎልቾ ተምሯል። ከትምህርቱ ጎን ለጎን በእጅ ስራ ሙያ ጸጉር በማስተካከል በተጨማሪም ከብት ፍየልና በግ ንግድ ላይ ተሰማርቶ ራሱንና ቤተሰቡን ሲያገለግል ቆይቶ እንደ ማንኛውም ኢትዮጵያዊ ወጣት ኑሮን ለማሻሻል 2003 ከቤት ወጥቶ ወደ ደቡብ አፍሪካ አቀና። ከቤት ወጥቶ በመንገድ ከመኪና ወድቆ ጭንቅላቱን ተመቶ ላልተወሰነ ጊዜ ተንከራቶ ነበር። ከጉዳቱ ትንሽ ካገገማ በኋላ ወዳለመበት ደቡብ አፍሪካ በሰላም ደረሰ። በደቡብ አፍሪካ ከታላቅ ወንድሙ ከኪበሞ አበጋዝ አንሽሶ ጋር በመመካከል የንግድ ሱቅ ከፍቶ እየሰራ ባለበት ከክፎች የተላከ የእሳት አደጋ በእጁ ላይ መጠነኛ ጉዳት ደርሶ በአካባቢው በሚገኘው ሱቡቄ ሆስፒታል ላልተወሰነ ጊዜ ሲታከም ቆይቶ ከዳና በኋላ እንደገና ወደ ቀደመው ስራ ተመለሰ። ነገር ግን
ኦክቶበር 19 2023 ከሚሰራበት ስራ ቦታ የአገሩ ስደተኛ ጣል ፖለቲከኞች በቀሰቀሱት አመጽ ምክንያት ከሚሰራበት ተፈናቀለ። ወጣቱ ከልጅነቱ ጀምሮ ሩቅ አላሚ፣ ታታሪና ትጉይ፣ ስራ አስተማሪ፣ ጊዜውን በአግባቡ የሚጠቀም ተስፈኛ ከመሆኑም የተነሳ ወደ ሌላ አካባቢ ጆሃንስበርግ ኤል ፓርክ በሚባል ቦታ እንደገና አዲስ ስራ ጀመረ። ወጣት ደምሴ ከዛም ከሚሰራበት ስራ ቦታ ሰርቶ ውሎ ወደ ማረፊያ ቦታ ሲመለስ በድንገት ያልጠበቀውና ያላሰበው የመኪና አደጋ ገጥሞት ከየካቲት 8 2026 እስከ ሚያዝያ 9 2026 እንደ አውሮፓውያን አቆጣጠር በጆሃንስበርግ ቻርልስ ሆስፒታል ለ2 ወራት ሲታከም ቆይቶ ሚያዝያ 10 2026 ህይወቱ ሊያልፍ ችሏል። ወጣት ደምሴ ህዳር 16 03 1974 ተወልዶ ሚያዝያ 10 2018 ዓመተ ምህረት በተወለደው 44 ዓመቱ ከዚህ ዓለም በሞት ተለየ። ለወዳጅ ዘመዶቹ መጽናናትን በማስቀደም ወንድማችን ገብሬ የአበባን የሚያስቀምጥበት ጊዜ ይሆናል። ሁላችንም እንረጋጋለን። ይሄ ማለት የቤተ ክርስቲያንን ስነ ስርዓት አልጨረስንም። እንረጋጋለን። አሁን የምናደርገው የወንድማችን ታታሪና ትጉ ወጣቱ ወንድማችን ደምሴ አንሽሶ የመጨረሻ የስንብት ፕሮግራም እናካሄዳለን። እዚህ በመቀጠል አቶ አወል አበባ የአበባ ጉንጉን የሚያቀርቡበት ጊዜ ይሆናል። ከዚህ በመቀጠል አቶ ተመስገን ሴሬቦ የአበባ ጉንጉን የሚያቀርብበት ጊዜ ይሆናል። ወጣት ገብሬ ሴሬቦ የአበባ ጉንጉን የሚያቀርብበት ጊዜ ይሆናል። ወጣት ገብሬ ሴሬቦ። ታላቅ ወንድማችን አቶ ደበሮ ዴቢሳ የአበባ ጉንጉን የሚያቀርብበት ጊዜ ይሆናል። ወይዘሪት አለሚቱ ሶመኖ የአበባ ጉንጉን የምታቀርብበት ጊዜ ይሆናል። እንረጋጋለን። የለቅሶውን ስነ ስርዓት አናበላሽ። ስርዓትን በጠበቃ መልኩ በመቀጠል ስንታየው ዘለቃ የአበባ ጉንጉን የምታቀርብበት ጊዜ ይሆናል። ስንታየው ዘለቃ የአበባ ጉንጉን የምታቀርብበት ጊዜ ይሆናል። ወጣት ታገሰ ኪበሞ
የአበባ ጉንጉን የሚያቀርብበት ጊዜ ይሆናል። ወጣት ታገሳ ኪበሞ አይዞ መሌ እየደገፍ ወጣት ምህረቱ አልዬ የአበባ ጉንጉን የሚያቀርብበት ጊዜ ይሆናል። ምህረቱ አልዬ ወጣት ማሙሽ ሳንኩሮ የአበባ ጉንጉን የሚያቀርብበት ጊዜ ይሆናል። ወጣት አብርሃም ላጄቦ የአበባ ጉንጉን የሚያቀርብበት ጊዜ ይሆናል። ወጣት አብርሃም ላጄቦ ከዚህ በመቀጠል የወንድማችንን ወጣት ደምሴ አንሽሶ ታታሪና ትጉ ወንድማችን እንወዳሃለን። መልካም ረፍት ይሁንልን። ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፍ ነው። በጌታ በኢየሱስ የጸና ሲኦል ሊገባ ነው ሊያልፍ ነው። ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፍ ነው። በጌታ በኢየሱስ የጸና ሲኦል ሊገባ ነው ሊያልፍ ነው። የሚገዛ ይደሰት በፍጹም የሚሸጥ ማያልቅስ ጭራሽ የዚህ ዓለም ሀብትና ንብረት መሆኑ አይቀርምና ብላሽ ሁሉም ትቢያ ሆኖ ከቀረ ሁሉም ከጠፋ እንደ ጢስ በኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ